ሰላም ጤና ይስጥልን ውድ የሃና ሚዲያ ዩቲዩብ ተከታታዮች ሁላችንም በፍቅር የምንከታተላቸው የቃና ፊልም ኢንዱስትሪ እድገት የቱርክ ተከታታይ ድራማዎች ከባለቤቶቹ የቱርክ ፕሮዲዩሰሮች ወደ ኢትዮጵያ ቃና ቲቪ ለመጫን ለቱርክ ምን ያክል ዶላር እንደሚከፈላቸው ታውቃላችሁ? ታዲያ ከኛ ሀገር ብቻ እንዳይመስላችሁ በአማርኛ ብቻ እየተተረጎሙ እንከታተላቸው። በላቲን አሜሪካ፣ በእስያ፣ በአፍሪካ፣ በደቡብ ምስራቅ፣ በሰሜን አፍሪካ ሀገራትማ ከሀገራቸው ውስጥ እስከ መከልከልም ደርሰው ነበር። ከ100 በላይ ቋንቋ እየተተረጎሙ ይሰራጫሉ። እኛ የምንወዳቸውና የምናደንቃቸው የቱርክ አክተሮች በየኤፒሶዱ ምን ያክል ገንዘብ መጠን እንደሚከፈላቸው እንመልከት። ውበት፣ ዝና፣ በዶላር የሚቆጠር ሀብት በኢትዮጵያ የቴሌቪዥን መስኮት ከቤታችን እንግዳ ያልሆኑት የቱርክ ኮከቦች ከስክሪን ጀርባ ያላቸው እውነተኛ ህይወት ምን ይመስላል? ዛሬ በገንዘብ የሚገዛ ውበታቸውን ሳይሆን በውበታቸው የገነቡትን የናጠጠ ህይወት እንመለከታለን። ታዲያ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። አንድ የቱርክ ፊልም የቱርክ ተዋናዮችን ተጠቅመው በፊልም ፕሮዳክሽኑ ምን ያክል ገቢ እንደሚያገኙ እንመልከት። የቱርክ ፊልም ፕሮዳክሽን አክተሮቹን ብቻ ተጠቅመው በማስታወቂያ በዩቲዩብና በዓለም አቀፍ ሽያጭ ወይም በኤክስፖርት በቢሊዮን የሚቆጠር ብር ለቱርክ ፊልም ኢንዱስትሪ ያበረክታል። ለምሳሌ የኛ ሀገሩን ቃና ቲቪ ብንመለከት ለአንድ የቱርክ ፊልም አስተርጉሞ ዩቲዩብ ላይ ለመጫን መጀመሪያ ከባለቤቱ የፊልም ፕሮዲዩሰሮች ጋር ስምምነት ይፈጽማል። አንደኛው ዩቲዩብ ላይ የሚያገኘውን ገቢ እኩል መክፈል ሲሆን፣ ሁለተኛው ደግሞ ለአንድ ክፍል ከ1 ሰዓት እስከ 2 ሰዓት ለሚሆን ተከታታይ ድራማዎች ብቻ እስከ $15,000 መክፈል ነው። ታዲያ አንድ ፊልም 50 ክፍል ቢኖረው የቱርክ ፕሮዳክሽን ከቃና $750,000 ይቀበላል። ቢያንስ ታዲያ 20 ሀገራት ይህንን ተርግሞ በሀገራቸው ቢያሳዩት $15 ሚሊዮን የሚሆን ገቢ ለሀገሩ ቱርክ የፊልም ኢንዱስትሪ ያበረክታል። ታዲያ በቃና ቲቪ መስኮት ላይ በኢትዮጵያ እጅግ ተወዳጅነትንና እውቅናን ያገኙ የቱርክ ተዋናዮች በየኤፒሶዱ ምን ያክል እንደሚያገኙና ሀብትና ንብረታቸውን በትንሹ እንመለከታለን። አንደኛ ቡራክ ኦዝጂቪት ወይም ከማል። ቡራክ በኢትዮጵያ ፊልም ኢንዱስትሪ ተመልካች ዘንድ እጅግ ተቀባይነትን ያገኘ ተዋናይ ነው። በአንድ ክፍል ብቻ $100,000 በላይ ይከፈለዋል። አጠቃላይ ሀብቱ 25 ሚሊዮን በላይ እንደሆነ ይገመታል። በኢስታንቡል እጅግ ውድ የሚባሉ ቪላዎችና የፌራሪ መኪናዎች ባለቤት ነው። ስራውን ሲጀምር እንደ ሞዴል ቢሆንም በአሁኑ ሰዓት ግን በቱርክ ትልቅ የሚባል የሬስቶራንት ባለቤት ነው። ሁለተኛ ሃንዳ ኤሪቺል። የሚከፈላት ገቢ በአንድ ክፍል $80,000 በላይ ታገኛለች። ሀብትና ንብረቷ ከ12 ሚሊዮን በላይ እንዳላት ይገመታል። በኢንስታግራም ካላት ከፍተኛ ተከታይ የተነሳ በአንድ የንግድ ማስታወቂያ ብቻ እስከ $100,000 ትከፈላለች። ሀብትና ንብረቷ በኢስታንቡል ዝነኛ ሰፈር የሚገኘው እጅግ ዘመናዊ ቤትና የቅንጦት መኪኖች አሏት። ሶስተኛ ብራድ ፒት ወይም ኩዚ። የሚከፈለው ገቢ በቱርክ ከፍተኛ ተከፋይ አንዱ ነው። አንድ ክፍል ብቻ $100,000 በላይ ይከፈለዋል። ሀብትና ንብረቱ 15 ሚሊዮን በላይ እንደሆነ ይገመታል። የግል ጀልባና ትልቅ የሪል ስቴት ኢንቨስትመንት ካምፓኒ ባለቤት ነው። አራተኛ ቱባ ወይም ኤሊፍ። በውበቷና በችሎታዋ የምትታወቀው ቱባ የቱርክ ሲኒማ ንግስት ተብላ ትታወቃለች። አጠቃላይ ንብረቷ ከ10 ሚሊዮን በላይ እንደሆነ ይገመታል። የገቢ ምንጯ ከፊልም ተጨማሪ ፓተንትና የሌሎች ዓለም አቀፍ የውበት ፕሮዳክቶች አምባሳደር በመሆን በቢሊዮን የሚቆጠር ዶላሮችን ታገኛለች። ሀብትና ንብረቷ በፓሪስና በኢስታንቡል ውድ የሆኑ አፓርትመንቶች ባለቤት ናት። አምስተኛ ቻጋታይ። በተለየ በወጣቶች ዘንድ እጅግ ተወዳጅ ከመሆኑም በላይ በኔትፍሊክስ የመጀመሪያ የቱርክ ኦሪጂናል ፊልም በመስራት ይታወቃል። አጠቃላይ ንብረቱ ከ8 ሚሊዮን በላይ እንደሆነ ይገምታል። በአሁኑ ሰዓት በአንድ ክፍል የሚከፈለው ከፍተኛ ተዋናዮች አንዱ ነው። ንብረቱ የራሱ የሆነ የወይን እርሻዎችና በጣም ውድ የሆኑ የባህር ዳርቻ ጀልባዎች አሉት። ስድስተኛ ፈሪያ ኢቪጄን። የቡራክ ኦዝጂቪት ሚስት። እሷና ባለቤቷ ቡራክ በቱርክ ፊልም ኢንዱስትሪ ውስጥ the power of couple ተብለው ይጠራሉ። አጠቃላይ ንብረቷ 10 ሚሊዮን ሲሆን የገቢ ምንጯ በማስታወቂያ ስራዎች ላይ በጣም ስኬታማ ነች። አንድ ምርት በኢንስታግራም ገጿ ስትለጥፍ በሚሊዮን የሚቆጠር ሊሬ ትከፈላለች። ሰባተኛ ከሪም ቡርሲ ወይም ሰርካን።
በአውሮፓና በላቲን አሜሪካ በጣም የታወቀ ተዋናይ ነው። አጠቃላይ ንብረቱ 5 ሚሊዮን አካባቢ ሲሆን በቱርክ ውስጥ የሚገኝ ትላልቅ የሻይና የልብስ ብራንዶች ዋና አምባሳደር ነው። ብዙ ጊዜ ትርፍ ገንዘቡን በቴክኖሎጂ ድርጅቶችና በኢንቨስትመንት ላይ ኢንቨስት ማድረግ የሚወድ ተዋናይ ነው። 8ኛ ዴሚት ኦዝዴሚር ወይም ሳነም በዳንስ ስራዋ ጀምራ አሁን ላይ በሮማንቲክ ኮሜዲ ንግስት ሆናለች። አጠቃላይ ንብረቷ $7 ሚሊዮን እንደሆነ ይገመታል። ንብረቷ በቅርቡ በኢስታንቡል ውስጥ በብዙ ሚሊዮኖች የሚቆጠር ቪላዎችንና በቤት ውስጥ ዲዛይን ቅንጦት ዕቃዎችን በመግዛት ትታወቃለች። እነዚህ ተዋናዮች በኢትዮጵያ ቴሌቪዥን መስኮት ይህንን ያህል ተወዳጅ ቢሆኑም የናጠጠ ሀብታቸውን ግን ማንም አይገምትም። እናንተስ በቃና ቲቪ ካያችኋቸው ተዋናዮች ይበልጥ ሀብታም ይመስላችሁ ማን ነው? ኮሜንት ላይ አስፍሩልን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳይረሳ።